ያው ከአቅርቦት አንጻር ቅድም ህብረተሰቡ ሲያነሳ የነበረው ከዚህ ቀደም የነበሩ ችግሮች ናቸው። አሁን ላይ ቶታሊ ከነጋዴውም በግልጽ በቅርበት ተነጋግረን ከተማው ባወረደው ዋጋ በትክክል በዋጋ በተለጠፈ ዋጋ እንዲሸጡ አድርገናል። ከጥራት አንጻርም ከጊዜ ወደ ጊዜ በጣም የተሻለ ጤናማ የሆነ ምርት ነው ለህብረተሰቡ እየቀረበ ያለው። ያው አሁን እንደምታዩት ነው፣ በአይን የሚታይ ስለሆነ የጥራት ችግር አለ ተብሎ የሚወራው በቀድሞ ጊዜ በነበረው አቅርቦት እንጂ አሁን ላይ ባለው የሚታየውም እያንዳንዱ አቅርቦት ቢታይ ከጥራት አንጻር በጣም የተሻለ አቅርቦት ነው ያለው። ከዋጋም ከሌሎቹ እንትኖች ገበያዎች በተለየ እዚህ ደግሞ ጤፍ በጣም ጥሩ የሚባል ጤፍ አቅርበን በ110 ብር ወይም 11 ሺህ ብር አንድ ኩንታል እየሸጥን ነው። ይሄ ደግሞ ከሱቅ ሲነጻጸር የ3000 ብር ልዩነት አለው በአንድ ኩንታል ማለት ነው። ይሄ በጣም ከፍተኛ ልዩነት ነው ያለውና ህብረተሰቡን የሚጠቅም ስራ እየተሰራ ነው ብዬ ነው ማምነው። የቁጥጥር ስርዓቱስ ቅድም ለመጥቀስ እንደሞከርኩት አልፎ አልፎ የጥራት ችግር፣ ዋጋ የተለጠፈው ዋጋ የማንሳት እና የቁጥጥር ስርዓቱ ሲላላ ነጋዴዎች በራሳቸው ዋጋ የመሸጥ አንጻር አለ የሚል አንዳንድ አስተያየት ሰጪዎች ነግረውናል። እና የቁጥጥር ስርዓታችን ምን ይመስላል? የቁጥጥር ስርዓታችን የጽህፈት ቤታችን ሁለቱም የግብይትም የቁጥጥርም ባለሙያዎች መድበን ጠዋትም ከሰዓትም በተለጠፈ ዋጋ እንዲሸጥ ነጋዴው ማህበረሰብ ከሸማቹ ጋር ጥሩ የሆነ ግንኙነት ኖሮት በጤናማ ግንኙነት የግብይት ስርዓቱ እንዲከውኑ እያደረግን ነው ያለነው። በዚህ ደረጃ ልክ ካሁን በፊት በነበረው ስሜት ወይም እንትን ስም ካልሆነ በስተቀር አሁን ላይ ቶታሊ በተለጠፈው ዋጋ ነው የሚሸጠው። የቁጥጥር ስርዓቱም ተጠናክሯል። በፊት አካባቢ ትክክል ነው ብቅ ብሎ ባለሙያ ጥሎ ሲሄድ ነጋዴውም በዛው ልክ ዋጋ የመጨመሮች ነገር ነበረ። አሁን ግን ተስተካክሏል። ይሄ ችግር አሁን የለም። መልካም። ይሄ ገበያ ሲጀመር መንግስት የገበያ መረጋጋት ስራ ይሰራልኛል ብሎ ነውና የመንግስት ያሰበው ግብ ጎል መጥቷል ብሎ ያምናሉ? ይሄስ ከሆነ ህዝቡ መጥቶ የመሸመት አብዛኛው ህዝብ ወደዚህ እየፈሰሰ እየሸመተ ነው ወይ ብለው ያምናሉ? በጣም እንደው በሚያስገርም ሁኔታ ነው። አሁን ጠዋት የነበረው የምርት አቅርቦት አሁን ስታዩት በጣም ጭራሽ ያልቀረበ እስከሚመስል ድረስ እያለቀ ነው። ይሄ ደግሞ የህዝቡ የመግዛት ፍላጎት በጣም መጨመሩን ነው እያሳየ ያለው። ዛሬ ብቻ አይደለም፣ ቅዳሜ አይደለም፣ አርብ ማታ እንኳን እያስገደደ ነው ነዋሪው ሽጡልኝ፣ ዋጋ ሳይወጣ ማለት ነው፣ ዋጋ ሳንለጥፍ ሁሉ ሽጡልኝ እያለ ነው እና በከፍተኛ ደረጃ ህብረተሰቡ ተላምዷል። መላመድ ብቻ አይደለም፣ ከፍተኛ ቅናሽም ስላለ ጭምር ነው ህብረተሰቡ እዚህ መጥቶ የመግዛት እንትኑ እየጨመረ የመጣው። ጥራት ያለው ምርት እየቀረበ ስለሆነ ነው እና በጣም ጥሩ ነው። እንደው ከጊዜ ወደ ጊዜ እኔ መደበኛ ሱቆች ቶታሊ ስራቸውን በዚህ ይሸፈናል የሚል እንትን ነው ያለኝና በጣም ጥሩ ነው። የዋጋ ተመኑ ማን ነው የሚያወጣው? እንዴት ነው የሚወጣው? ዋጋ ተመኑ የሚወጣው በአዲስ አበባ ንግድ ቢሮ የግብይት ዳይሬክቶሬት ነው የሚያወጣው። የግብይት ዳይሬክቶሬቱ የሚያወጣው ዋጋ ምንድነው? አራቱ የገበያ ማዕከላት ዋጋ መነሻ በማድረግ የገበያ ጥናት ተደርጎ የአራቱንም ዋጋ ጭማቂ ለዚህ ገበያ ዋጋ ሴት ተደርጎ ይላክልናል። መደበኛ የግብይት የልውውጥ ፔጅ አለን። በዛ ፔጅ ይላክልናል አርብ ዕለት ከሰዓት ጀምሮ። ስለዚህ በዛ መሰረት ዋጋ ይወጣል ማለት ነው። አቶ ዝምበላ